ጠዋት ላይ ማየት ከሚያስደስቱ ድባቦች ውስጥ መሀል የመጀመሪያው የወፎችን ድምጽ መስማት ነው። አሁን ጊዜ ግን የሉም። እኔ አርፍጄ ተነስቼ ይሁን ቀድሚያቸው ተነስቼ ይሁን አላቅም፣ ድምጻቸው በጣም ነበር የሚናፈቀኝ። ግን ከስንት ጊዜ በኋላ ዛሬ ሰማሁት። ሰላም እንዴት ናችሁ ውዶቼ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እዚህ ዛሬ ጠዋት ላይ ያለውን ነው አብረን እናሳልፍ እና በጠዋት ነበር ዛሬ የተነሳሁት 11 ሰዓት ላይ ነው። ሁሌም ነው የምነሳው በጠዋት ግን ያው አብዛኛውን ጊዜ ቁርስ አልሰራም። ከስንት አንዴ ስሪ ስትለኝ ነው የምሰራው። በእርግጥ እኔ ተባሃ አይደለም ስለምግብ አይመለከተኝም። ግን እኔ ለምንከባከባቸው ልጆች የሚፈልጉትን ነገር እኔ ነኝ የምሰራው። እናም ዛሬ ታዝዣለሁ እና እስቲ ነው አብረን እንስራ። ምንም አስተያየት ምናምን አያስፈልግም፣ ምክንያቱም እኔ ተባሃ አይደለም። በሆነም ግን ሴት ነኝ ለካ። ሴትነት ብቻ በራሱ በቂ ነው ለማብሰራ። ቢሆንም አስተያየት አያስፈልገውም። እንሰራላችኋለን። ዛሬ እንቁላል ነበር ማሰር የፈለጉት ሳንዱች ምናምን ነበርና እሱን ነው የምፈልገው። እሱን ስሪልን ብለዋል ማለት ነው እና እንሰራላችኋለን። በቃ እዚህ ጋር ላጠላጥና ያደረኩት ወዲያውኑ ማለት ነው። ጨረስኩኝ ሰርቼ ግን እቃ አጥባለሁ። ትንሽ የሰራውበትን ብቻ ነው ማጥበው፣ ምክንያቱም ልጅቷ እንዳታኮርፈኝ ማለት ነው። ሰርቼ እቃውን አስቀምጬ ቆይታ ታኮርፋለች። ጠዋት ለሷ ስትገባ ቁርስ ለመስራት ስለምታኮርፈኝ እንዳታኮርፈኝ ብዬ ጓደኛዬ እቺኝ ቃል ለነገሩ ትንሽ ናት ጥብጥብ እናረግላትና ፎቅ እንወጣለን። ፎቅ ሻንጣ እናወርዳለን። ምክንያቱም ትላልቅ ሻንጣ ነው የሚይዙት። እኔ ምን አይነት ትምህርት እንደሚማሩ አላውቅም። በጣም ነው የሚከብደው እና እሱን ይዘንላቸው እንወርዳለን። መሸከም ስለማይችሉ ልጆቹ እሱን ይዘን እንወርዳለን። አሁን ወደ ፎቅ ያው ቁርሱን እያስቀመጥኩላቸው እያስተካከልኩላቸው ነው። እናታቸው ነች የምታስርላቸው፣ አላስርም። እኔ ማዘጋጀት ብቻ ነው። ከሰራውላቸው መቻነሳቸው እንደው ይሄንንም እኔ ሆኜ ነው። ለማንኛውም ፎቅ እኔ እዚህ አረብ ሀገር የሰለቸኝ ነገር ቢኖር ፎቅ መውጣትና ጉሮሮዬን የሚያመኝ ነገር። ከአረብ ሀገር በጣም ማረሳው ትዝታ ያለብኝ የጉሮሮ ህመም ነው። በቃ ምንም ማለት ነው። በጣም ጉሮሮዬን የሚያመኝ እና በቃ በጠዋት ተነስቼ ምናምን ነገር ሙከየፉ ሲነካኝ ደግሞ በቃ አልቅሽ ነው የሚለኝ። አፈሬ ነው እንጂ ማለት ነው። የምሬን ነው የምላችሁ። እዚህ ጋር አላወጣችም እና ትንሽ እየጠበቅኳት ነው። ትንሽ እንጠብቃት፣ ምክንያቱም አይችሉትም ለማውረድ። በጣም ነው የሚከብደው። እኔ ራሱ ይከብደኛል እንኳን እነሱ ማለት ነው። ባት አትመጣም። ያው ፍዝዝ ብያለሁ። አንደኛ በጠዋት እኔ በጠዋት መነሳት አልወድም። ሁለተኛ ነገር ደግሞ አሞኛል ጉሮሮዬን ማለት ነው እና በቃ ድብዝዝ ብያለሁ። ያዝ በእናታችሁ አታሳዝንም የኔ ማር። እና በጣም አስሬ ቼክ አደርጋለሁ ምናምን ነገሮች በጣም ነው የሚያስጨንቀው። ግን ከራስ በላይ ከአንገት በላይ ያለ ህመም በጣም ነው የሚያስጨንቀው የምር። ሌላውን መቋቋም ይቻላል፣ ግን ይሄ ግን በጣም ከባድ ነው፣ ከአንገት በላይ ያለ ህመም ማለት ነው። ለማንኛውም ጠበቅኳቸው አይወጡም። የራስሽ ጉዳይ ምን አገባኝ። አሁን አንዴ እናያትና ደግሞ ከዛ አወርዳለሁ። ከፈለገች ጎትታቶ ወርደው ከፈለገች የራሷ ጉዳይ። ዋናኔ መጠበቄ ነው። እዚህ ጋር ደግሞ ቅድም የሰራውበትን የቆሻሻውን እንቁላሉ ምናምን አላወጣውም ነበር፣ እናወጣለን። ግዴታዬ አይደለም፣ ግን በቃ ያለ አንዳንዴ ሰው ነው ከሰው ጋር ለመኗኗር ምናምን እንዳይደብራት ምናምን ከጽድት ታረግላታል የሰራውበትን እና ጽድት አድርገን ያቆሸሽ ነው ራሳችሁ። ለነገሩ ግዴታዬም ነው እንጂ ራሴ ከሰራው ራሴ ማጽዳት አለብኝ አይደል? እንደዛ ነው። እና ቅድም ሰግጄ ብቻ ነበር የወጣው እዚህ አስካራ አላደረኩም ነበር። እዚህ ጋር እንቀራለን ምናምን የጧት አስካሮችን እንቀራለን። ዱዓችንን እናደርግና
አንዴ አይቻት ተመልሼ እመጣለሁ። ወደ ፎቅ እንወጣለን ድጋሚ ማለት ነው። ድንገት ካወጣች አትዩ ከኋላ አትዩ ፈጣጦች። ምን ደህና የሚታይ ነገር አለሽ? ይኖረኛል አንድ ቀን። ለማንኛውም እዚህ ጋርም ታዲያ ድጋሚ አላወጣችም። በቃ ያወጡት ሌሎች ወደ ስራ ሲወጡ ቆሻሻ አውጥተው ነበረ። እሱን ይዘን እንወርዳለን። እዚህ ጋር ወደ ታች ከዛ በር መክፈት አለብን። ባሱ ስለሚመጣ በር እንከፍታለን። በሩን እኔ የሚከፍትላት ይሁት። እዚህ ጋር ያለውን ድባብ ውጭ ላይ በጣም ነው ደስ የሚለው። አያችሁት? ጎሲ ቀድና አያምርም? በጣም ነው የሚያምረው። እዚህ ጋር ሊነጋጋ ሲል ያለው እንትን ስንታ በጣም ነው የሚያምረው። እዚህ ጋር ከፈቱኝ። ከዛ ወደ ክላስ አሁን ወደ ክላሳችን እንገባለን። ይሄንን ቆሻሻ ጥለን። ለማንኛውም ሰብስክራይብ ማድረግ አትርሱ። ባይ